የክርክር ወይም የውይይት ግብዣ ያቀረብኩበት ምክንያት የኢዜማ መግለጫ ሲነበብና ከዛ በኋላ ለጋዜጠኞች ዶክተር ብርሃኑ መልስ ሲሰጥ የተናገረበት ቋንቋ እና የገለጹበት መንገድ በአጠቃላይ ችግሩን የተነተኑበት መንገድ ትክክል አይደለም ብቻ ሳይሆን ኃላፊነት የተሞላበት አልመሰለኝም። ስድብና ቁጣ ያለበት ነበር። ለችግሩ የሚወቅሷቸው ሰዎች ተበዳይ ናቸው እንጂ ሊወቀሱ የሚገባቸው አይደለም። ኢንፋክት ለችግሩ ከሚወቀሱ ሰዎች መካከል የነሱ ፓርቲ በግንባር ቀደምትነት መንግስት ለምሳሌ በግድያው ሴራ ላይ እጁ ስላለበት እነሱ ደግሞ ቀደም ሲል እንዳልኩት የቤተ መንግስት ፓርቲ ስለሆኑ ብቻ ሳይሆን በጣም ዛሬ አደጋ የደረሰበት ቦታ ላይ ያሉትን ወጣቶች እያደፋፈሩ እያደራጁ እያስታጠቁ ለረጅም ጊዜ ሲንቀሳቀሱ ስለነበረ ሶስተኛ በሚዲያዎቻቸው የግድያና የግጭት ጥሪ ግንቦት ሰባት በተለይ ማለት ኢዜማ የነሱ የሚዲያ ተቋም በሆነው በኢሳትና በ360 ጭፍጫፊዎቻቸው ማለት በኩል ይንቀሳቀሱ ስለነበረ ሙሉ በሙሉ ለደረሰው ጥፋት ተጠያቂዎቹ እነሱ ሆነው ይያለ ቀጥታ ግን አነጣጥረው እነሱ ይያሉ ሲናገሩ ስለተማዋቸው ከተናገሩት መካከልና ለክርክር የሚጋብዘው ዋናው ነገር ምንድነው ካልከኝ ደጋግመው የሚናገሩት ነገር ምን ነበር? እኛ ለዲሞክራሲ እና ለተናፈቀው የዲሞክራሲያዊ ስርዓት ግንባታ እንታገላለን። የዲሞክራሲ ስርዓት ሊገነባ ሲሆን በዲሞክራሲያዊ ፖለቲካ ውስጥ ማሸነፍ እንደማይችሉ ስለገባቸው ግጭትና ግርግር ለማስነሳት የሚሞክሩ ኃይሎች ናቸው ይሄን ያደረሱት የሚል ይሄንንም ደግሞ ያደረሱት እነ ጀዋር ማለት ነው። በዲሞክራሲያዊ መንገድ በሐሳብ ተወዳድረው መርታት የማይችሉ ስለሆነ ነው ይሄንን ግጭት የፈጠሩት የሚል ክስ አቅርበዋል። ይሄ ክስ መሰረተ ቢስ ነው። ነገር ግን በእውነት የሚያሸንፍ የፖለቲካ ሐሳብ ለአገርም መፍትሄ የሚሆን ለህዝቦችም ሰላም ምክንያት የሚሆን ሐሳብ ካላቸው ሰው እንዲገደል ከመዝመት ሰው እንዲታሰር ከመዝመት ሚዲያ እንዲለጎም ከመዝመት ወጣት እንዳለ እንዲረገም ከመዝመት ለምን በአደባባይ እነሱ ይያሉ ከሚጠሯቸው ሰዎች ጋር ክርክር ፍለፊት በህዝብ ፊት በሚዲያ አይቀርብም የሚል መሞገቻ ነው ያነሳው። ጉዳዩን ወዴት እነዚህ እንደውም ክሶችን እኔም አቅርቤያለሁ። እነዚህ ነገሮች እኮ እናንተ ዛሬ የምትኮንኗቸው ነገሮች የሚያመላክቱት ተመልሰው ወደ እናንተው ተመልሰው እናንተን ነው ኢምፕሊኬት የሚያደርጉት እናንተን። ያንን ዲፍሌክት ለማድረግ ለምንድነው እነሱ የልጆች ጨዋታ ነው የሆነው። የተጠቃውን ሰውዬ እየወቀስክ ለደረሰው ጉዳት ሁሉ እሱ ነው ይላል። ከዛ እኮ ከሳምንት በፊት የነሱ ሚዲያ ጀዋር ለምን አይታሰርም? ጠቅላይ ሚኒስትሩ ኖቤል ስለተሸለመ በኖቤል ሽልማቱ ተጠቅሞ በኖቤል ዕውቅናው ተጠቅሞ ጀዋር ከአቅሜ በላይ ሆኗል ብሎ ለአሜሪካ ነግሮ ማምጣት እንደዚህ ሲሉ የነበሩ ናቸው። ሙሉ በሙሉ የዚህ ሴራ ሲያራግቡ የኖረው የሚዲያ ተቋም የፖለቲካ ፓርቲ ያስተላለፍ ሁኔታ የፖለቲካ አስተላለፍ የነሱ ነበር። ዛሬ ቁጭ ብለው ጭፍጨፋው ላይም ደግሞ የተሳተፉትና ገዳይ ሆነው የተቀመጡት የነሱ ደጋፊዎች ናቸው። የነሱን ፖለቲካ የሚያራምዱ ጀዋር ሽብርተኛ ነው፣ ቄሮ ሽብርተኛ ነው እያሉ በየከተማው ቆንጨራ ይዘው ሲሮጡ የነበሩ ቆንጨራ ባንዲራ ነፍጠኛ ነኝ ምናምን ነኝ የሚል ልብስ የለበሱ ሰዎች ናቸው። እነዚህ የነሱ ኮንስቲትዩንሲ እንጂ የጀዋር አይደለም። እነዚህ የነሱ ኮንስቲትዩንሲ ናቸው እንጂ የብሔርተኞች አይደሉም። ዘመናዊ የሐሳብ ፖለቲካ የምናራምድ ሰዎችን ስለፈሩ ነው። ኦኬ ሐሳብ ካላቸው መሰረታዊ ለሆኑ የሀገሪቱ ጥያቄዎች ሀገሪቱ የምትተዳደርበት ሐሳብ የሚያቀርቡት ሐሳብ ካላቸው እንያቸው እስቲ እነሱ ችለው እነሱ ህዝብን የሚያስመርጥ በህዝብን የሚያስወድዳቸውና የሚያስመርጣቸው ሐሳብ ኖሯቸው እኛ የሌለን ሐሳብ ምን እንደሆነ እንየው። ህዝብ ይሄን ይስማ። ህዝብ እንዲሰማ በህዝብ ፊት ሁላችንም የሚያስኬድና የማያስኬድ
የሚጠቅምና የማይጠቅም መሰረት ያለውና መሰረት የሌለው ሐሳብ የሆነና ሐሳብ ያልሆነ ማን እንዳለው በህዝብ ፊት እንናገር። ከዛ ህዝቡ ይፍረድ። ዝም ብለው ቁጭ ብለው እኛ ባለ ሐሳብ ነን እነሱ ሐሳብ የላቸውም፣ እኛ እናሸንፋለን እነሱ አያሸንፉም፣ ስለማያሸንፉ ስለፈሩ እንደዚህ ያደረጉ ነው ካሉ በኋላ ክሪሚናላይዝ አድርገው ከሐሳብና ከክርክር ከውይይት በፊት ከመድረክ እንዲወጡ በወንጀል እንዲወጡ ተወንጅለው እንዲወጡ እየኮነኑ ነው ያለው። ይሄ አንደኛ የራስን ጥፋት ለሌላ ሰው ማሸጋገር ነው። ሁለተኛ ሳይፈተኑ መጀገን፣ ሐሳብ ሳይኖራቸው ለምሳሌ እኔ ሁሌ የምጠይቀው ስለ ኢትዮጵያ ለመሆኑ በእነዚህ በአጠቃላይ የአንድነት ኃይሎች ምናምን አሁን ዛሬ ዜግነት የሐሳብ ጠቅላይ ሚኒስትሩን ጨምሮ በሐሳብ ላይ ሐሳብ ካላችሁ አምጡ ምናምን የሚሉ ሰዎች አሉ። ምን ሐሳብ ለኢትዮጵያ አቅርበው ያውቃሉ? ሐሳብን ብለው የሚያነሱት ተቃውሟቸው ምንድን ነው? የብሔር ብሔረሰቦች መብት እውቅና ሊሰጠው አይገባም። የፖለቲካ በብሔር መንገድ መካሄድ የለበትም። የብሔር ፖለቲካ መታገድ አለበት። የሕገ መንግስቱ አንቀጽ 39 መሰረዝ አለበት። ፌዴራሊዝሙ መሰረዝ አለበት። ተቃውሞ ያለን ሐሳብ መቃወም። ሁለተኛ ኢትዮጵያ ውስጥ ሊበራል ነን ስለሚሉ ማለት ነው። ኢትዮጵያ ውስጥ መንግስት የመሬት ባለቤትነት ሊኖረው አይገባም። ነፃ ገበያ ይካሄዳል። ይሄም ሕገ መንግስቱ አንቀጽ 40 የሚያስቀምጠው የመሬት መንግስታዊነትን መቃወም ነው። ኢህአዴግ ሲሰራበት የነበረውን ደርግ ሲሰራበት የነበረውን መንግስት በኢኮኖሚ ውስጥ ያለውን ሮል መቃወም ነው። ከሱ ጋር ተያይዞ የሚቃወሙት ነገር ለምሳሌ ክልሎቹ ሬጉላተሪ ስልጣን ሊኖራቸው አይገባም ይላል። አንድ ሀገር እኮ አይደለም ሬጉላተሪ ስልጣን ማለት ተራ ለምሳሌ ኢንቫይሮንሜንታል ፊዚቢሊቲ አሴስመንት ለኢንቨስተሮች የክልል የተፈጥሮ ሀብትና የአካባቢ ጥበቃ ምርመራ ማድረግ የለበትም። በቃ ፌደራሉ ካጸደቀ አይበቃም እንዴ? ለምንድን ነው እኛ የምንጠየቀው? ሬጉላተሪ ተቋማት እንዳይኖር። ይሄ ነው ያላቸው ሐሳብ። ይሄ ደግሞ ተቃውሞ ነው እንጂ ሐሳብ አይደለም። ይልቅ ትናንትናም ዛሬም ቻሌንጅ ማድረገው እኔ ለመሆኑ እነዚህ የፖለቲካ አሰላለፍ ኃይሎች በአጠቃላይ ስለ ኢትዮጵያ ሲያዩ ለኢትዮጵያ ያላቸው የወደፊት ራዕይ ምንድን ነው? ምን ሐሳብ ሰጥተውን ያውቃል? ቢበዛ የሚያስቡት ወደ ምኒልክ እንመለስ ነው። ቢበዛ ምኒልክ ጀግናዬ ነው የሚለጥፉት መፈክር ምናምን ኢትዮጵያ አንድነች ሀገሬ የሆነ ኮከብ ያለው ባንዲራ ይሄ አይነት ተራ የሆነ የልጆች ጨዋታ ነው የሚጫወቱት። ኮከብ ያለውና ኮከብ የሌለው ባንዲራ who cares about that flag? አንድ ጓደኛዬ ሰሞኑን የቦሊቪያ አረንጓዴ ቢጫ ቀይ ነው ባንዲራው። ምንም ከኢትዮጵያ ጋር የሚያገናኝ አረንጓዴ ቢጫ ቀይ አድርገው ነጭና ጥቁር አድርገው it doesn't matter። ይሄ ሐሳብ አይደለም። ከሆነ ደግሞ የድሮ ሐሳብ ነው። አዲስ ሐሳብ አምጣ። የለህም። ኢትዮጵያ ውስጥ ያለውን መሰረታዊ ተቃርኖ ለመፍታት ምን ሐሳብ አለ? ይሄን ሀገር ለመቤዠት ምን ሐሳብ አለ? ሀገረ መንግስቱን ለመቤዠትና በተደላደለ የዜግነት መሰረት ላይ ለማቆም ምን ሐሳብ አለ? የዜጎችን እኩልነት ለመተግበር ምን ሐሳብ አለ? የዜጎችን እኩልነት የሚጠየፉ ስለሆኑ እኮ ነው ዛሬ በብርቱካን ሚደቅሳ በኩል የምርጫ ህጉን ሲያሻሽሉ በክልሎቹ ውስጥ አንድ ሰው ተመራጭ ሆኖ ህዝብን ለማገልገል የአካባቢውን ቋንቋ ማወቅ አለበት የሚለውን መስፈርት የሰረዙት። ዛሬ ያለው የምርጫ ህግ ተሰርዞበታል። ወደ ኋላ ነው የወሰዱት። ምክንያቱም ኖርማል ነው አንድ ተወካይ ህዝቡን የሚያናግረው የህዝቡን ቋንቋ ካወቀ። የአካባቢውን ቋንቋ ማወቅ አለበት የሚለውን የምርጫ ህግ ሰርዘው ዛሬ እነሱ በፈለጉበት እንዲመረጡ የቋንቋ ሪኳየርመንቱን ሰርዘው። ይሄ ነው የነሱ ራዕይ። የወደፊት ራዕይ ሲሉ ስለ ዜጎች፣ ስለ ሀገረ መንግስቱ፣ ስለ አገሪቷ የመቤዠት ተስፋ ምን ሐሳብ አላቸው? ፖለቲካዊ ራዕያቸው ምንድን ነው? ለኢኮኖሚና ለማህበራዊ ፍትህ ያላቸው ዝግጅትና ፓኬጅ ምንድን ነው? ምንድን ነው የሚያስቡት? ነፃ ገበያ፣ መንግስት መሬት መያዝ የለበትም ምናምን። ኦኬ እናንተ ምን አስባችሁ? መንግስት መንግስት ሬጉሌት የማያደርገው ይሄን ያህል ድሃ ያለበት ሀገር፣ ካፒታሊስት የሌለበት ሀገር የፕሮስፔሪቲ የብልጽግና ፓርቲን መሰረታለን ብሎ ይናገራል ጠቅላይ ሚኒስትሩ። ባይ ኤክስቴንሽን እነሱ ስንት ካፒታል ያለው ምንድነው ኢትዮጵያ ውስጥ ያለው ካፒታል? መሬትና ሌበር አይደለም እንዴ? መሬትና ህዝብ እኮ ነው ያለው የሀገር፣ ሌላ ነገር የለው። መሬቱን ደግሞ መንግስት ነው የያዘው።
ያንን የግል እናድርግና ነው እየተባለ ያለው ነው። ምን ካፒታል አለና ምን ካፒታሊስት አለና ነው የብልጽግና ፓርቲ የሚያስፈልገው ዛሬ ለሀብታሞች የሚጣል? እነሱ ሲያላቸው ሐሳብ ምንድነው? ለዛ ድሃ አገር ለ100 ሚሊዮን ህዝብ ድሃ አገር አንዳንዱ ክልል እኮ 74% ከድህነት በላይ በታች ወለል በታች ያለ ምን አይነት የማህበራዊ ፍትህ ራዕይ ስላላቸው ነው ሐሳብ አለን የሚሉ። ሶስተኛ ማህበራዊ አመለካከቶች ለማህበረሰብ ኢትዮጵያን እንደ ማህበረሰብ ስለመገንባት ስታስብ ምን አይነት ባህል፣ ምን አይነት ቋንቋ፣ ምን አይነት ማንነት፣ ምን አይነት ኪነጥባዊና ታሪካዊ መገለጫ ታሪክ ትውስታና ትዝታ ያለው ማህበረሰብ ነው ያካባቢ ያለው ህዝብ ብለው ሲያስቡ ነው የሚያስቡት። ኪነጥበብ በአማርኛ፣ ሚዲያ በአማርኛ፣ ቋንቋ የትምህርት ቋንቋ በአማርኛ፣ የሀገሪቱ ቋንቋ አማርኛ ብቻ ምናምን ነው የሚሉት። ይሄ ነው ሐሳብ? ይሄ ምን ሐሳብ ነው? በዚህ በግሎባላይዜሽን ዘመን አንድ ሰው በዝም ብሎ እንደው ባለፈ ባገደመ 7-8 ቋንቋ በሚናገርበት ዘመን አንድ ቋንቋ ብቻ ካልተናገርን ሌላ ቋንቋ አትናገሩብን የሚል ሐሳብ ይሄ ነው ሐሳባቸው ለኢትዮጵያ እንደ ማህበረሰብ ሲያስቡ። ለምሳሌ ኢትዮጵያ ውስጥ ህብረ ብሔራዊ ማለት ስለ ህብረ ብሔራዊነት ምንድን ነው የሚያስቡት? ህብረ ብሔራዊነት እኛ እስከምናውቀው ድረስ ሴኩሪታይዝድ ነው በእነሱ ቋንቋ። አደጋ ነው፣ የደህንነት አደጋ ያመጣል፣ የጸጥታ ችግር ነው የሚሉት። ኢትዮጵያ ባለ ብዙ ብሔሮች ሀገር ነች ብሎ መናገር ይፈራል፣ ነውር ነው። ባለ ብዙ ብሔሮች ሀገር ነች። አሁን እነዚህ ብሔሮች እንዴት አብረው ይኖራሉ? በምን አይነት ኮኤግዚስተንስ ፖሊሲ፣ በምን አይነት የኮኦፕሬሽን ፖሊሲ፣ በምን አይነት ግንኙነትና ልዩነት፣ በምን አይነት ዲስታንስ ርቀትና ቅርበት አብረው ይኖራሉ? ምን ፖሊሲ አላቸው? መልቲናሽናሊዝም፣ መልቲካልቸራሊዝም ምን ሐሳብ አላቸው? የትምህርት ፖሊሲን፣ የቋንቋ ፖሊሲን፣ የባህል ፖሊሲን፣ የህብራዊ የሆነ የቋንቋ አጠቃቀም ፖሊሲ ምን ሐሳብ አላቸውና ዲሞክራሲ ስለሚፈሩ አይደል እንዴ ቆጠራ አይደረግም፣ ምርጫ አይደረግም ብለው የሚከራከሩ? ዛሬ እነ ጀዋር ምርጫ እንዳይደረግ ሐሳብ ስለፈሩ በግርግር ስልጣኑን የያዙት እነሱ። በግርግርኛ ምን እናገኛለን? እኛ ኮነን ግርግር ይቅርና ምርጫ ቶሎ ይደረግና በሐሳብ እናሸንፍ፣ እናንተ ማሸንፉ ከቻላችሁ ስንል ነበር ነው። ምርጫ የሚቃወሙት ቆጠራ የሚቃወሙት ሰዎች ግን ተመልሰው መጥተው እነሱ እንደዚህ ስለሆነ መሸነፋቸውን ስላወቁ ብለው ከሰው ገና ሳይፈተን ሐሳባቸው ሰዎችን ከፖለቲካው ገበያ የማስወገድ እርምጃ ይወሰዱ። ይሄ ትክክል አይደለም። ስለዚህ ትክክል ስላይደለ እውነታችሁን ከሆነ በዚህ ጉዳይ ላይ እንወያይ። እውነትም ደግሞ ጎበዝ ከሆኑ እነሱ ዝም ብለው እንደ ፓርቲ የሆነ ሩም ውስጥ ተደብቀው ወጥተው ጽፈው ጥፋተኛው እንትና ካልታሰረ በቀር አደጋለው ምናምን ከማለት ለምን ጎበዝ ከሆኑ መንግስት አጣሪ ኮሚሽን አቋቁሞ በምርመራ አካሄዶ በምርመራ አገራዊ እውነት አገሪቷ የምትቀበለው እውነት በዛ ጉዳይ ላይ ተመስርቶ ጥፋተኞቹ ተጠያቂ እንዲሆኑ ለማድረግ ለምን ቴብል አያደርጉም? ለምን አጀንዳ ያደርጉት? ይልቅ ወጥተው ኮንነው እሱ ላይ እርምጃ መወሰድ አለበት ብለው ከመሄዱ ይሄ የሐሳብ የለሽነት የምናብ ብኩንነት ኢማጂኔሽን ክራይሲስ እንዳለ የሚያሳይ ስለሆነ ነው። በድፍረት በእውነት ሐሳብ ካላችሁማ ጥሩ ነው፣ ያንን ሐሳብ ማየት እንፈልጋለን እኛ። እንዲሁም ሐሳብ ያለን እኮ እኛ ምንም ሐሳብ የላችሁም። ተሞክሮ ተረግጦ የወደቀ ሐሳብ ነው። 2 አብዮት ተካሂዶበት፣ ሶስተኛ መጥቶበት የተፈረካከሰ ሐሳብ። ቤት የለሽ ፖለቲካ ነው የምታራምዱት እኮ ምንላቸው ኮንስቲትዩዌንሲ የሌለው ማህበራዊ መሰረት የሌለው ፖለቲካ ስለሚያራምዱ። ለምን? ማህበረሰባዊ መሰረቱ የተናደ መሰረት ሐሳብ ስለሆነ እሱን ይዘው ሲያበቁ የሚያሻግርን ሐሳብ ይረግማሉ በየቀኑ። ስለዚህ አለን የምትሉ ከሆነ እንከራከርና ህዝቡ ይለይ። ዝም ብለን ለምን እንወነጃጀላለን? ሚዲያ አክሰስ ስላላቸው ለመንግስት ቅርብ ስለሆኑ ቁጭ ብለው እነሱ መናገር ስለሚችሉ ኪነጥበቡንም ሚዲያውንም ቢሮክራሲውንም መንግስትንም ጠቅላይ ሚኒስትርነቱን ጨምሮ ፕሬዚደንሲውንም ምርጫ ቦርድንም ስለያዙ ብቻ እነሱ የሐሳብ ልዕልና አላቸው ማለት ነው? የሐሳብ ልዕልና አይደለም፣ ሐሳብ የሚባል ነገር የላቸውም ብዬ አምናለሁ።
ይሞግቱኝ አሁንም ከፈለጉ በዚህ ሚዲያ ጭምር ለመከራከር ፈቃደኛ